ራሽያ ስትባል ወደ አእምሯችን የሚመጣው ምንድን ነው? ቅዝቃዜ፣ የዓለም ሀያልነት ወይስ የክራምሊን ፖለቲካ? ነገር ግን ከዚህ ሁሉ በስተጀርባ በታሪክ መዛግብት ውስጥ ተደብቆ የቆየው ዓለምን እንዲያውቃቸው የማይፈለጉ አስገራሚ ምስጢሮች አሉ። ዛሬ የታሪክ መጽሐፍት የማይነግራችሁ የራሽያ ድብቅ ታሪኮችን እንመረምራለን። እስከ መጨረሻ አብራችን ቆዩ፣ ምክንያቱም የመጨረሻው ታሪክ እውነታውን ለማመን ትቸገራላችሁ። በሶቪየት ኅብረት ዘመን በካርታ ላይ ጨርሶ የማይታየው ስም ሳይኖራቸው በቁጥር ብቻ የሚጠሩ ከ40 በላይ ምስጢራዊ ከተሞች እንደነበሩ ያውቃሉ? እነዚህ ከተሞች ZATO በመባል ይታወቃሉ። በሚሊዮን የሚቆጠሩ ሰዎች በእነዚህ ከተሞች ውስጥ ይኖር ነበር። ነገር ግን ከውጭው ዓለም ጋር ምንም አይነት ግንኙነት አልነበረባቸውም። ወደ ከተማው ለመግባት ሆነ ለመውጣት ልዩ የኬጂቢ ፍቃድ ያስፈልግ ነበር። ታዲያ ምን ይደበቅ ነበር? በእነዚህ ከተሞች ውስጥ የሳይንስ ሊቃውንት የኒውክሌር መሳሪያዎች፣ ምስጢራዊ የባዮሎጂካል የጦር መሳሪያዎችና የህዋ ምርምሮች በረቀቀ ምስጢር ያከናውኑ ነበር። ዛሬም ድረስ ጥቂቶችን ከተሞች አሁን ዝግ እንደሆኑ ማንም ሰው በነፃነት ሊገባባቸው እንደማይችል ታምናል። ዓለም ዩሪ ጋጋሪን ወደ ህዋ የደረሰ የመጀመሪያ ሰው አድርጎ ታውቃለች። ነገር ግን ከጋጋሪ በፊት ወደ ህዋ ተልከው የጠፋ ሌሎች ሰዎች ቢኖሩስ? ዘ ሎስት ኮስሞናውት ወይም የጠፉት የህዋ ተጓዥ በመባል የሚታወቀው ቲዎሪ እንደሚጠቁመው የሶቪየት ኅብረት ከጋጋሪ ስኬት በፊት በርካታ ሰዎች ወደ ህዋ ሰዶ እንደነበርና ተልኮው ሳይሳካ ቀርቶ በህዋ ላይ እንደቀሩ ይነገራል። የጣሊያን ሬዲዮ ኦፕሬተሮች የሆኑ የዲዲካ ኮርዲግሊያ ወንድማማቾች በወቅቱ ከህዋ የሚመጡ ድንገተኛ የሴትና የወንድ የጽኑ ጭንቀት ድምፆች መቅረጻቸው ይፋ አድርገዋል። ነገር ግን የሶቪየት መንግስት የስርዓቱ ውድቀት ላለማሳየት ታሪኩን ሙሉ በሙሉ ደብቆታል። እንደ አውሮፓውያን አቆጣጠር በ1959 9 ወጣት ስኪ ስፖርተኞች በኦራል ተራሮች ላይ በረዶ ላይ ተጉዞ ሳይመለሱ ቀሩ። ከተወሰኑ ቀናት በኋላ አስክሬናቸው ሲገኝ ግን መላው ዓለም በድንጋጤ ተዋጠ። ድንኳናቸው በውስጥ በኩል በቢላ ተቀዶ ተገኘ። ተማሪዎቹም የሌሊት ልብሳቸው ብቻ እንደለበሱ ጫማ ሳይኖራቸው በብርድ ሩጠው ነበር የሞቱት። የሚያስፈራው ግን የአንዳንድ አስክሬን ላይ ምንም አይነት የውጭ አካል ጉዳት ሳይኖር የውስጥ አጥንት በኃይል ተሰባብሮ ነበር። የአንዳንዳች ምላስና አይን ወጥቶ ነበር። ከሁሉ በላይ ደግሞ በልብሳቸው ላይ ከከፍተኛ የሬዲዮ አክቲቭ ጨረር ተገኝቷል። መንግስት ታሪኩን ወዲያውን በማይታወቅ የተፈጥሮ ኃይል የመጣ ነው ብሎ መዝገቡን ዘጋው። ወታደራዊ ሚስጥር፣ የኤሌን ጥቃት ወይስ ሌላ የዲፕሎማት ሚስጥር ዛሬም አልተፈታም። ብዙ ሰው የማይገነዘበው ሌላው የሩሲያ ታሪክ ሀገራችን ከኢትዮጵያ ጋር ያለው ጥልቅ ትስስር ነው። የሩሲያ ስነ ጽሑፍ አባት የሚባለው አሌክሳንደር ፑሽኪን የቀደመ አያቱ መነሻ ኢትዮጵያ ማለትም አብርሃም ፔትሮቪች ሃኒባል መሆኑ ይታወቃል። ከዚህም በስተጨማሪ በአድዋ ጦርነት ወቅት ራሽያ ለኢትዮጵያ የጦር መሳሪያ ድጋፍና የሕክምና ቡድን በመላክ ትልቅ ሚና ተጫውታለች። በሁለት ሀገራት መካከል ያለው የኦርቶዶክስ ክርስትና ሃይማኖት ትስስር በራሽያ ነገሥታት ዘመን ከፍተኛ ግምት ይሰጠው የነበረ ሲሆን ራሽያ የአፍሪካ ውስጥ ብቸኛ ታማኝ ወዳጅ አድርጎ የሚታያት ኢትዮጵያን ነበር። ራሽያ በበረዶና በፖለቲካ ብቻ ሳይሆን ባልተፈተነ ሚስጥሮች የተሞላ ሀገር ናት። ከእነዚህ ታሪኮች ውስጥ የትኛው ይበልጥ አስገረማችሁ? በኮመንት መስጫው ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁና መሰል አስገራሚ ታሪኮች በፍጥነት እንዲደርሳችሁ ቻናሉ ሳብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።